የአፍሮ-ኤዥያቲክ የቋንቋ ቤተሰብ ከኒጀር ኮንጎ የቋንቋ ቤተሰብ በመቀጠል ትልቁ የቋንቋ ቤተሰብ ነው። ከዚህም በተጨማሪ የአፍሮ-ኤዥያቲክ የቋንቋ ቤተሰብ 6 የቋንቋ ቅርንጫፎችን ይዟል። እነሱም በርበር፣ ኮፕቲክ፣ ቻዲክ፣ ሴሜቲክ፣ ኮሾቲክ እና ኦሞቲክ ናቸው። በርበር የምንለው ቋንቋ በኖርዘርን አፍሪካ የሚነገር ሲሆን የሚነገርባቸውም ሀገራት በዋነኝነት ሞሮኮ፣ ቱኒዚያ ዋነኞቹ ናቸው። ሌላኛዋ ደግሞ ኮፕቲክስ ነች። ኮፕቲክስ ደግሞ በሌላኛዋ ስሟ አንሸት ኢጅፕት የምትባል ስትሆን ይህ የቋንቋ ቤተሰብ በግብጽ ብቻ የሚነገር ነው። ሌላኛዋ ደግሞ አሁንም ቻዲክ ነች። ቻዲክ የቋንቋ ቅርንጫፍ ሴንትራል እና ዌስተርን አፍሪካ በብዛት የሚነገር ሲሆን ሀገራቶቹም ናይጄሪያ፣ ካሜሩን፣ ቻድ ናቸው። ሌላኛው ደግሞ ሴሜቲክ ነች። ሴሜቲክ የቋንቋ ቤተሰብ ሁላችንም እንደምናውቀው አማርኛም በሱ ውስጥ ይካተታል። ከዚህም በተጨማሪ ይሄ የቋንቋ ቤተሰብ በብዛት በሰሜን ኢትዮጵያ ይነገራል። ሌላኛዋ ደግሞ ኦሞቲክ ነች። ኦሞቲክ በኦሞ ሪቨር ያሉ አካባቢዎች የሚነገር ቋንቋ ሲሆን ይህ ቋንቋ በኢትዮጵያ ውስጥ ብቻ የሚገኝ ነው። የመጨረሻዋ ደግሞ ኩሽቲክ ነች። ኩሽቲክ በኢትዮጵያ ውስጥ ከሚገኙ የቋንቋ ወይም በአፍሪካ ውስጥ ከሚገኙ የቋንቋ አይነቶች በኢትዮጵያ ውስጥ ስፔሲፊካሊ በብዛት ይገኛል። ይህም የቋንቋ አይነት ኢትዮጵያ ውስጥ ከሚነገሩ የቋንቋ አይነቶች 85%ን ይሸፍናል። አመሰግናለሁ።